ሳክሳም 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 ሁላ 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 እንዴ ዩቲ ነሽ እንዴ? ኧረ ዩቲ አራኔት አይደለም እንዴ ያ አይነሽ ራስሽ አይደል እንዴ? ቤቲ እንዳለችህ እና ተራራው ላይ እውነትህን ነው? አዎ ና ሰላም ሰላም ወደ ሪአክሽን ስቱዲዮ ቤተሰቦች እንደምን ናችሁ? ዛሬም በአዲስ ቪዲዮ መጥተናል። ሐሳብ አስተያየታችሁ ኮሜንት ላይ ጻፉልን። ወደ ቪዲዮ እንግባ። ሰብስክራይብ ማድረግ እንዳይረሳ። እኛ ሰፈር የሰርግ ድምጽ ሰንሰማ። በዚህ አጋጣሚ ይህን ቪዲዮ ከመክፈቴ በፊት ሰርጋችሁን ጥር ላይ ያረጋችሁ ሙሽሮች ጥንዶች በሆፕ ፊልም ፕሮዳክሽን ሙሉ ቀረጻውን ከታላቅ ቅናሽ ጋር ማለት ነው የዲጂም ስራ እንሰራለን አብረን በ0901078765 ላይ ይደውሉ። ሙሉ ፓኬጁን ማግኘት ይችላሉ። ይመቻችሁ። የቆለረጋው ዘበር ተሰብስቦ ጎረቤት ጓደኛ ዘመር ተሰባስቦ ሙሽሪት ሙሽራው ሰርጋቸው ታስቦ ሰርጋቸው ታስቦ የምር ነው የትም ሰፈር ያለ ነው። ይመቻችሁ። ወደ ቀጣይ ቪዲዮ ይሄው አባዬ ፌስቡኩን ከፍቼ ጨርሻለሁ። ስሙን ማን ልበልልህ? እኔ አቶ መርጋ አላንስም ከአቶ ዘበርጋ በል። ኧረ አባዬ በጣም ይረዝማል እኮ ሌላ የለ። ምን አገባህ አንተ ጥናሻ? ኧረ እኔ ምን ቸገረኝ። ዝም ብለህ አልኩህ። ኧረ በስመ አብ ልጅ በአንተ ቤት እኮ በቃ አንተ አራዳና። እሺ አልኩ እኮ እየሞላሁት። ዝም በለ ጭልፋ ራስ። ይመቸው። አቶ ዘበርጋ ተመችቶኛል። አላንስም ኧረ እባካችሁ ተው። እቺ ቢምቢ ፈረደባት። ወይ ዝንብ ነች ወይ ቢምቢ ነች። በጣም ከባድ ነው። አንድ ሰው ኃጢአት ሰርቶ ከሞተ በኋላ ምን ያጋጥመዋል? ምን ያውቃል? እውነቱን ነው። በቃ እኔ ምን አውቃለሁ። ኧረ ቀልድ ይመቻል። እሺ እንዴት ነው ታዲያ ሶሻል ሚዲያው ቲክቶክ ስንት ደረሰ? 65,000 ያለው ፎሎወሬ በመንሱር ምክንያት 100,000 ገባ። ዛሬ ሚሊዮን ይገባል። አሚን በል። አሚን በል። አሚን አሚን። ኧረ እባክህ ተው መንሱር። የቲክቶክ ፓስተር ለምን አትሆንም አንተ? 100 ገባ። ወንዶች ቆይ ለምንድን ነው ቆንጆ ሴት ለፍቅር መጠየቅ የምትፈሩት? ለፉንጋ ብቻ ነው እንዲያፋችሁ የሚከፈተው? እኛ ቆንጆ ሴቶች በዚህ መሃል በጣም እየተጎዳ እንደሆነ እንድታቁ እንፈልጋለን። ቆንጆ ሴቶች ሳያገቡ እያረጁ እንደሆነ እንድታቁ እንፈልጋለን። እውነትሽን ነው። እስቲ ኮሜንት ላይ ጻፊ፣ እኔ አዋራሻለሁ። ችግር የለም። ምንድነው እንደዚህ አይነት ኮሜንት? ኧረ ተው እባካችሁ። ወግታችሁ አታውቁም እንዴ እናንተ? ወንዳላችሁ እንዴ? እንደዚህ አይነት ሰውን አይደለም በእንጨት አንተ አይደለም በእንጨት በእጅ መውጋት አትችልም። ሚወጋ ጦር። ኧረ በእናታችሁ አትዝረክረኩ፣ ሴቶችም ወንዶችም። እንደዚህ አይነት ኮሜንት በጣም ነው የሚያስጠላ። አንቺም ያው ምላሽ መስጠት አልነበረብሽም ለዚህ ከብት። በጣም ነው የሚያናደው። ማለዳው ጀምሮ ማለዳው ይከተላል ጀምር። ኧረ ተው እባካችሁ ተው።
አቤልና ቃይል እንዴት ነህ? እና እስኪ ተራራ ላይ ኳስ እንጫወት። አሁን እንኳን እያነበብኩ ነው። ቤቲ እንዳለችህ እና ተራራው ላይ እውነትህን ነው? አዎ ና። የታለች? ከኔ የምታመልጥ መስሎ ነበር። ቃይል ወንድሜ ምንድን ነው የምታወራው? ኧረ እባክህ አዳምና ሔዋን ፊት አንተ ጥሩ መልካም የዋህ ደግ፣ እኔ ደግሞ ማልታዘዝ መጥፎ ስተኛ አብርሃም በግ ነው የምመስለው። ምንድን ነው የአብርሃም በግ? እኔ እንጃ። ለማንኛውም በባለፈው ከሰራተኛችን ክፍሉ ስትወጣ አይቻለሁ። እንደምወዳት እያወቅህ አብርሃም አደግ። እናንተ መላጣ ስለሆንክ ነው እኔን የመረጠችው። ያንተን ጌታ እንደዚህ መላጣ ያደረግህ ገና በልጅነት ሮጬ ሳልጨርስ አልሰማህም እንዴ? በ3000 ብር ብቻ እኮ ፀጉርን ማስለጠፍ ትችላለህ። እውነትህን ነው? አዎ አፍሮ ሄር ጋር በመሄድ ፀጉርን ወደ ፈለግከው ስታይል መቀየር ትችላለህ። ደግሞ ፕሮሰሱ በጣም ቀላልና ፈጣን ነው። ደግሞ አንዴ ካስለጠፍክ በኋላ ለብዙ ጊዜ ይቆያል። በተጨማሪም በአዳማ፣ በባህር ዳር፣ በድሬዳዋ፣ በሐዋሳ ቅርንጫፎችን ስለከፈተ ባሉበት ቦታ ሆኖ መሰራት እና ስልካቸው ይታል። ማቢልና ቀል ይመሽም ይምረረ በስማ በርጠምስ አንበሳ ነው ማረኝ። ታዲያ ምንድን ነው የሚቆላ? መብቴ መሰለኝ። ለምን ትቆላለህ? መብቴ ታዲያ ምንድን ነው የሚቆላ? መብቴ መሰለኝ። ለምን ትቆላለህ? መብቴ ነው። ይቆላል አይደል? ሚቆላ ሰይጣን ያዘው። እንዴት ቁሌታም ሰይጣን የሚያስወጣው ፓስተር መብቴ መሰለኝ እኮ እናትሽ ማን ነው የሰጠው ለአንተ መብት? ማን መሰለህ? እባክሽ ኧረ በጌታ ስም ፓርትቱ ከእንስሳት መሃል እኔን ይመስላል ብለህ የምታስበው እንስሳ የቱ ነው? እስቲ ድገም ጥያቄው። ከእንስሳት መሃል ከቤትም እንስሳት ከውጭም እንስሳት እኔን ሊመስል ይችላል ብለህ የምታስበው ራስህን ማለት ነው። የትኛው እንስሳ ሊሆን ይችላል? ዝንጀሮ። የመሰለውን የተናገረው እውነቱን ነው። የምሩ ነው። እንዲህ ተው እንጂ ተው። ሪያና የለበሰችውን ቦዲ በ50 የቢዮንሴ ቢጃማ በ50 ነው። የሪያና ቢጃማ እንዴ ዩቲ ነሽ እንዴ? ኧረ ዩቲ ሰራኔት አይደለም እንዴ? ያ አይነሽ ራስሽ አይደል እንዴ? ስለምን እንደምታወሪ አልገባኝም። ኧረ ድምፅሽ ግን እኮ የራስሽ ነው። ድንቅዬ ምን አገባሽ? አዎ እኔም ይኸውላችሁ ይሄን ቪዲዮ እየሰራሁ አላ ዩቲዩብን ከጀመርኩ በኋላ ደጅ ላይ እንደዚህ ወጥቼ ለመግዛት እንትን እያቃተኝ ነው። በቃ እንዴ ተስፎ የቡንዳ ልብስ ነው እንዴ እንደዚህ ምናምን የሚሉኝ ሰዎች እየበዙ መጣልና ተረጋግሽ አንቺ ባንሽ ሶስት ልብስ ልስጥሽና ፕሮሞት አድርጊልኝ። ይሄ ፒስ ነው እና ያው ፕሮሞት ማድረግ አላ እንዳረግላችሁ የምትፈልጉ ሰዎች በዚህ አጋጣሚ እድል እንሰጣችኋለሁ። ኮሜንት ላይ ጻፉልኝ በነፃ ማለት ነው። ለተወሰነ ሰው ቀድሞ ኮሜንት ላደረገ ሰው በነፃ እሰራለሁ። ከሶስት ልመና በኋላ አክስቴ የላከችልኝ አይፎን 14 ጠራ። በስማ ከዚህ በኋላ ያሉ ልብሶችን ደግሞ ብታልቅ ከኔ ጋር ማሽነ ቀጥናታ ስማ እውነቷን ነው እንዴ? ከስንት ልመና በኋላ ስሚ ብራዘር፣ የውጭ ኳስ ታያለሽ እንዴ? አዎ አያለሁ። የማን ደጋፊ ነህ?
የእንትና የሪል ድሪድ ማለት የሪያል ድሪድ ሪያል ማድሪድ ማለት ፈልጋል። ሪያል ማድሪድ። አይ ብራዘር እየዋሸሽ ነው መሰለህ። እስኪ ለማድሪድ የሚጫወቱ 2 ተጫዋቾችን ጥራልኝ። አዳን ማለት ሰላዲን። አቤት አይደለም እሱ ለካ ዩናይትድ ነው። ሲቲ። ኧረ እባክህ እሱ ቡድን ነው። ጆ ባይደን እንዳለው ጭንቅላት ጋንጃ በሉባንጃ በጣን በጥቁር አዝሙድ ምናምን ተደባልቆ ያጨሰ ልጅ ነው እንደዚህ የሚመልሰው። ከባድ ሳክሳም ሁላ ያመል ነው እንጂ ባዶ አልሞላለኝ ኪሴ ባዶ። ያው ተመልካቾቼ የዛሬ ቪዲዮአችን ይህንን ይመስል ነበር። ዘና ፈታ እንዳላችሁበት ተስፋ አደርጋለሁ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ጠቅ። ይመቻችሁ። መልካም ሳምንት። ባይ ባይ።